ከስየው ያለ ያስገባቸው ማን እንደሚጮህ አሳይልኝ። አሪታው ዳር ዞራ ይችላል ከኛ ደዛይን ድምጽ ይወጣል እንዴ የፊንታዲ በጣም ሰዓት ከ40 በጣም አፍተን ይመጣ ምንድነው AI ነው ወይ ያ ማን ነው ምንድነው AI ነው ወይ ቆዲዮ አንተ ናምሽው ኮለከኪው ለምን አይ ምንድነው አየው አይደለም ዋልፔፐር አታረጊ ስቶሪ ታረጊ ትችላለሽ ስቶሪ ስቶሪ ባረግ ትችላለሽ ለምን የሚደብረኝ ጓደኞች ከሆነ ምን አገባኝ እኮ ታዲያ አሁን ስክሪን ላይ መሆኑ ስለምን ስክሪን ላይ እንዴት ነው የሚሆነው ነው እንደው ስቶሪ ምናምን ነው የሚደብረው ስክሪን ላይ እኮ የምታዩ እኮ በቃ የልብሽ ሰው ከሆነ ምናምን ነገር በሚል ሲናፍቅሽ የምታይ አይነት ሰው ከሆነ ፕሮፋይል ታደርጊያለሽ። ሰላም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እናንተም ባላችሁበት ሰላማችሁ ይብዛልን። ዛሬ እንግዲህ መተናል መሀል ላይ ጋፕ እያደረግን ያለ ነውና እየጠፋን ነው። ቻሉት እንግዲህ ሰሞኑን ትንሽ ያው እንደነገራችሁ ነው። ሄዲን ባለፈው እኔም ብያችኋለሁ ያለውበት ሁኔታ ጥሩ ስላልነበር ነው። ግን አሁን ያው የተሻለኝ ነው እግዚአብሔር ይመስገንና በቻልኩት አቅም ግን ወደ እናንተ ለመምጣት እየሞከርን ያለ ነው። ዛሬ ሄኒ ጋር ደውዬለታለሁ። ትናንትና አልተገናኘንም ከሄኒ ጋር፣ ለዛ ነው ወደ እናንተ ያልመጣ ነው። ዛሬ ደግሞ ደውዬለታለሁ። ቁጭ ብዬ አሰብኩኝና በምን አይነት መንገድ ነው ከቤተሰቦች ጋር የምንገናኘው ዛሬ ብዬ ታመሜም ቢሆን ያው አሰብኩበትና እናንተ ጋር ላለመቅረት የሆነ ሀሳብ አስቤያለሁ። ባለፈው እንግዲህ ሄኒ ሀሳቡን ወይ ጥያቄውን ከተቀበልኩት በኋላ እንገበላውን አይስክሬም መረጋጋች ላይ እንብላለን። ባለፈው ጥያቄውን ከተቀበልኩትኝ በኋላ የዛን ቀን ነው። ከዛ በኋላ አልተገናኘንም። የዛን ቀን ከካሜራ በኋላ ከቪዲዮ በኋላ አብረን ያሳለፍነው። ከዛ በኋላ ግን ያው ስላንት ቀን ሙሉ አልተገናኘንም ማለት ነውና ዛሬ እስኪ ትንሽ የመጀመሪያ ሰሞኑ ገና የመጀመሪያ ጊዜያችን ስለሆነ ትንሽ ላበሳጫው ብዬ አሰብኩኝና ምን አደረግኩ መሰላችሁ? ስልኬ ላይ ዋልፔፐር ቀይሬያለሁኝ፣ ስክሪን ማለት ነው። ላይክ ስክሪን ላይ ያለውን ፎቶ ቀይሬያለሁኝና አላውቀውም ማን እንደሆነ አላውቅም። ፎቶ አወረድኩኝና የሆነ ፎቶ አወርጄ ዋልፔፐር አድርጌያለሁኝ ማለት ነውና እስቲ ሆን ብዬ ከመጣ በኋላ ምናምን እያወራሁትኝ ስልኬን ከፍትና ስክሪኑን ሰዓት ወይ ምናምን ብዬ ብቻ መሀል ላይ በሆነ ሚስ ስልኬን ከፍትና ፎቶውን እንዲያየው አደርገዋለሁ ማለት ነው። ከዛ በኋላ ይሄን ምን ሊል እንደሚችል ይናደዳል ወይስ እንዴት ነው ተረጋግቶ ነው የሚጠይቀኝ ብቻ ምን አይነት ሁኔታ ይኖረዋል የሚለውን እግረ መንገዴን አሳይቼዋለሁ። ላይክ እንደ ፕራንክ አይደለም ግን ትንሽ ላናድደው ስለፈለኩኝ ነው። እንዴት ነው ይቀናል ለቀና የሚለውንም ቼክ ለማድረግ ነው። እና ደግሞ ዛሬ የኤቢ ልደት ነው እና ለኤቢ ልደት እንግዲህ የሆነ ነገር ለማድረግ አስበን ነበረ እና ለዛም ነገር ምናምን የደወልኩለትም አንድም ያው መጀመሪያ እሱም ሀሳቡን አምጥቶት ነበረ እና ለሱ የሆነ ነገር እንሰጠዋለን ብለን ስላሰብን ያንንም ነገር በዛው አንድ ላይ ወተን ለማየት ነው የተቀጣጠምነው ማለት ነው። በዚህ አጋጣሚ ዛሬ የኤቢ ልደት ነው። ሁላችሁም እንግዲህ ሃፒ በርዝዴይ በሉት ማለት ነው። እና እስቲ ሄኒ ጋር ደውዬለታለሁ፣ እየመጣ ነው። ሄኒን እንጠብቀው፣ ባላችሁበት የትም እንዳትሄዱ። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ቤት ማድረግ እንዳይረሳ። ሄኒን አብረን እንጠብቀው። አውቃችሁ ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺን ገላ ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺን ገላ ለገላሽ ታሞ ድምድም ይላል
እንዳታሞ መገኔ ጎጃም ማርዬ መገኔ ጎንደር ባንዘልቅ እንኳን ማርዬ አብረን ለሚያማልለው ማርዬ ለገላሽ ታሞ ማርዬ ድምድም ይላል ማርዬ ልቤ እንዳታሞ መገኔ ጎጃም ማርዬ መገኔ ጎንደር ባንዘልቅ እንኳን ማርዬ አብረን አይስማ ምን ልል እንደነበር ታውቃለህ? አይስ ማኬት ወሲል እንደምቻለሁ ማኬት ኦኬ አዘሽ ነበር በራዝ ለኔ ሲል ሰምቻለሁ። ትዝ ብሎኝ ነው መሀል ላይ ከንስየው ያያ ያስገባቸው ማን እንደሚሰው አሳይልኝ። አንዲታው ዳርገራ ይችላል ከሚል ጋር ድምጽ የፊንታዲ የፊንታ ድምጽ ነው። ሀገራችን እንግዲህ ቤተሰቦች ደህና ናችሁ? እንደምን ሰነበታችሁ? ሁላማ አንተ ለምን ይመስገን ብለውሃል። ደህና ነን። አንተ እንዴት ነህ? እንዴት ነው ትዳር ምናምን? እግዚአብሔር ይመስገን። ትዳር እንዴት እያደረገ ነው? እኔም ይዞኛል። አሁን አይኔን ምናምን ቀነስኩ። ምን አይኔ መንከራተቱ ምናምን ቀረኩ። ለምን ሲረጋገጥ እንደዚህ ነው። መጀመሪያ የነበረው ነገር ይቀየራል። ቀንስየዋለሁ ሀሳቤን እኔም ሰርዣለሁ። የፉልፎ የተቀበልኩትን ቤተሰብ እንኳን ተወለድክ አትለኝም አለ ቀር ሞታ ሰበብ ሲፈልግ እና አንተ አትልም እንዴ? ሌላው ቆይ ደግሞ እኔ ወጥቶ እኮ ስደውል ቀድሞኝ እንደዛ ነው። መልካም እንኳን አትለኝም። አረ ለዛ ነው የደወልኩት። ቤተሰቦች እንግዲህ ያው መጥተው ያሳያቸዋል ብዬ አስባለሁ። ደግሞ ከኑ ጋር አይተዋል ቪዲዮ። አልፎ አልፎ እያየሁ ነው። ኤቢ ጥሩ ላይ ነው፣ ጥሩ ላይ ነው። ከዛመዱ ያርግለት። ያው ብቻ ካሳለፈው ነገር ከሆኑት ነገሮች አንፃር አሁን ጥሩ ላይ ነው ያለውና አሪፍ ነው ምናምን ብቻ ያው ጥሩ ላይ ነው ያለው። ዛሬ ያው እኛም ያው ልደቱን በማስመልከት ለኛ እንግዲህ ተፋቀና ሲል ነበረ ከቤተሰቦች ጋር። አጉል ቀን ሆነ። እኔም ቢዚ ሆንኩ። በስልክ አካውንት ደስ ይየዋል። ስራ የሆነ ስጦታ ነገር እንገዛለታለን። ሰው ጋር ያወራን ነበር። ዛሬ እስኪ የሆነ ነገር እኔም መገኘት ባልችልም እሱ ትገኛለች መሰለኝ። ያው ለመስጠት ነው እንጂ ከኑ ጋር ያላቸውን ጊዜ አንሻማም። እኛ ቤተሰቦች እንግዲህ ከእሷ ጋር ያለው ሜቢ ያሳያቸው ይሆናል። እኛ ግን ያው ቪዲዮን ባንመጣ የምንሰጠውን ነገር እንመርጥና ከዛ በኋላ ያለውን እንግዲህ ከኑ ጋር ያሳያቸው ይሆናል። ዛሬ እንግዲህ ጠፋኩ። በነገራችን ላይ ትናንትና ቀን ሙሉ አልተገናኘንም። ደግሞ አርፍዳል። በዛ ላይ ሰዓት ላይ ታውል ስንት ሰዓት እንደሆነ 9 ሰዓት ከ40 በጣም አርፍደን ይመጣል። ምንድን ነው ያለው? ወይ ዋን ነው ይሄ ነው ወይ አትታገኝ እንዴ? አየኸው እኮ አይደል? ለከኪና ለውሽ እኔ እኮ ሰዓት ላሳየኝ ነው አይደል? ተይ ሰዓት ምን ላይ ነው? ማን ነው ወዲህ ኮማን ነው ጭው እኔ አላውቀውም።
እንዴ ጓደኛዬ ነው። ማነው? ምን አይነት ጓደኛ ነው ፕሮፋይል የምታደርጊው? ኖርማል ጓደኛ። የኔ ፎቶ የለሽም ሲጀመር። የኔ ፎቶ እኔማ ከአንተ ጋር ያለው ፎቶ ብዙ ፎቶ አለኝ። እነሱ ፎቶዎች ደግሞ ቤተሰቦችም ቲክታክ ላይ ይለቁታል፣ በየቦታው አለ፣ ኢንስታ ላይ እኮ ፕሮፋይል የምታደርጊው ማን ነው? ግን ስልኬ ላይ ደግሞ ፕሮፋይል እኮ ማድረግ ምን ያስፈልጋል? ቆይ ነበር እጅን ለምን አወረድክ? ምሬን እኮ ለምንድን ነው ፕሮፋይል ያደረግሽው? እስክሪን ላይ እኮ ነው ያደረኩት። ይሄን የሚካበድ ነገር አይደለም። ኖርማሊ ደግሞ ጓደኛዬ ነው። ኖርማሊ ጓደኛዬ ነው። አብርሽ ተላላኝ አይው አይፈልገው አብርሽ ማን ነው? ማን ነው ግን? ጓደኛዬ ነው። ምን ታይ በማርያም ያልፈል ምን አይነት ምን ስለሆነ ሞቶ የሞት ፎቶ የሞተ ሰው ነው እስክሪን ላይ የሚደረገው እንጂ ለማስታወስ ሊሆን ይችላል። ታዲያ በህይወት አለን? አዎ በህይወት አለን። ኖ በስመ አብ ቦልዳ ከሞርትበት ቤተሰቦች እኮ ለምን ነው ይቀር ይበለኝ። ግን ለምን ፕሮፋይል ያደረግሽው ነው? ፕሮፋይል ያደረኩትማ ጓደኛዬ ነው። ኖርማሊ ፎቶ ያምራል ላከልኝ። ልደቱ ነበር እንዳጋጣሚና ፎቶውን ሲልክልኝ እና እዚህ ላይ ለምን አደረግሽው ነው ጥያቄ። እዚህ ጋር ማን ያየዋል? ቴሌግራም ላይ ማድረግ ይደብራል። ብሄ እኮ እንዳይቀልጥብኝ ብዬ ነው። ስፖርት ማለት አይስክሪም ስበላ እንዳይደብራችሁ እየቀለጠ ስለሆነ የፕሮፋይል የምታረጊው ከሆነና አሪፍ ላይ ነው እኮ። አረ ለሌላ አይደለም። ኖርማሊ እኔ ፎቶዎቹ ያምራሉ ብሎ ምናምን ላከልኝ። ከዛ አንደኛው ፎቶ ያምር ነበረ። ሙዴን ማለት ትወጃለሽ አይደል? እሺ በነገር አይመስለኝም። እንግዲህ ቤተሰቦች ደግሞ ቤተሰቦች ፊት ለፊት ነው። እኔ አንቺ ጋር ስመጣ እኮ አንቺ ነሽ እኮ የምታረጊው እኮ የሚያጨቃጭቅ ነገር አይደለም። ይሄ ኖርማሊ አሁን የሆነ ፎቶ ተልኮልህ ምናምን ከዛ እኮ የፈለገ ነው ዋልፔፐር አታረጊ ስቶሪ ታረጊ ትችላለሽ። ለምን የሚደብረኝ ጓደኞች ሆኑ የምናወጣኝ እኮ ታዲያ አሁን ስክሪን ላይ መሆኑ ስክሪን ላይ እንዴት ነው የሚሆነው? ነው ስቶሪ ምናምን የሚደብረኝ ስክሪን ላይ እኮ የምታዩ እኮ በቃ የልብሽ ሰው ከሆነ ምናምን ነገር በሚል ሲናፍቅሽ የምታይ አይነት ሰው ከሆነ ፕሮፋይል ታደርጊያለሽ አይደል? እንጃ እኔ ግን አይመስለኝም። አዎ ደህና እንጫወታለን። እሺ አሁን ለሄቢ ምን አይነት እንስሳት ነው እንመርጣለን? አንድ ላይ ሄደን ያምራል ብዬ ነው። በቃ ያምራል። አሪፍ ኤዲት ላድርግልሽ? ኧረ ኤዲት አድርጌ ነው ያደረኩት። እስከኝ ኤዲት ነው እንደሚያስጠላው እንጂ ኧረ ቆንጆ ነው። ይሄ ራሱ ነው። ኧረ ቆንጆ ነው። አያምርም? አሁን ይሄ ኤዲት አይደለም የሚያስፈልግ፣ ዲኮር ነው የሚያስፈልግ። በዲኮር አያምርም። አሻበላም ጓደኛዬንማ እንደዚህ አትነው። ቤተሰቦች ፎቶውን አሳያቸዋለሁ እዚህ ጋር ስለማይታይ ነው። አበባ ማርያም ነው እዛው ሰጅ አንቺ አየሁት። እሺ ምን ይፈጠርሽ? አያምርም ወይ? አሽ በጣም በስተል ታበላ ማለት ወደሽዋል። አሁን ካንተና ከሱ ሳወደ ሱሻላ መሰለኝ ሻበላ ነው ማለት እኮ እጅሽን አውርጂ። ያው ምን የሚደገፈኝ ሰው እንዴ? ምን ያናድድሃልና? ምንም አልተናደድኩም። እንኳን ማረፍ ታሪፍ ላኪ ደናይ ራሳ እናንተ ነበር አይደል? ወደኛ ቤተሰቦች ትፈርዳላችሁ። ከሆነ በጣም የሚያምረው ግን ያው እኔ አላምንልሽም እያለኝ ነው። በዛ ላይ አልገባችሁም። በቃ ጺሙ ምናምን አሁን በትልቁ ላስት ቦይ ቪዲዮ ነው። ጺሙ ምናምን ግጥም ያለ ነው ምናምን አልከፈልኩም። ከቤተሰቦች እኮ ነው ያለኝ እኮ በዛው በሰንደት የሚሰራ ገባ ነገርም ስራት ያኔ እኮ ደግሞ ልክ የሆነ ነገር ሲባል
የስራ ሰው ላገኝ ነው ሳጋ አይ ማርያም የሱ እንኳን እንደለንደስ ኤቢ ጋር ነው ቁጣው ገሰነ እኮ ነው ይወለ ታዲያ ምን ያሮርዳና አሁን ባገት ሰላም መጥተህ ቁጭ አልካለ ለምን እኮ ቤተሰብ ሰላም ለማለት ነውና ቁጭ ነው ታዲያ አሁን ተስተካከለ ያምራል እውነት ነው ወደርሽው እንዴ ያምራል እኮ አሪፍ ነው በቃ ላስተካከል ምን ባለሙያ ነሽ ባለሙያ ነው ዘግሮኛው አሁን ልጅ ያምራል ስላልኩኝ ነው ፔፐር ስላልኩኝ ነው ያምራል ወንድ ልጅ ያምራል አይባልም ሲጀምር እሺ ምንም አይባልም ማን ይሄ ነው ምን ነው ወንድ ማን ነው በማርያም ሰው ነው እሺ እንደማሽ ለማድረግ ማሽ አድርጋችሁ እሺ አሁን እኮ ነው ስለ ልጅ ታውኩኝና ጸጉርሽን የኔን ጸጉር ለምን ምስተካከል ነው ሲተይ አዎ እኮ ምንም ምስተካከል የለውም በእግዚአብሔር ለማርያም እሺ እንዴት እንታላት ንግዛለት ስለሚጭ ልጁን ደላክለ ፎቶ አላውቀውም ማርያምን አላውቀውም ኦኬ ነው ሰዓት የሚያሳየው ሲጀመር ልጁን አላውቀውም አውርጄ ለቤተሰቦች መግቢያው እንዳይዋለ አውርጄ ፕሮፋይል አደረኩት አሁን ነው ማለት ነው እንዳትበፊት እንጂ አላውቀውም ለማታውቂው ሰው ነው የምታረጊው አሁን እንደዚህ ትመጣው ለቤተሰቦች እኔ ለማለት ነው በቃ እኔ ሙር ለመቀነስ ማለት ነው ይመችሻል አይደለም ግን ሶሪ ብራዘ ፎቶን እንዳታሳይ ማታውቂው ሰው እንዴት ነው አርግ ፎቶን አታየለው የምትይው ለኔ ኦኬ ነው እንደዛ ያልኳቸው አንተ እንድታምነኝ ነው ፎቶን ባስገባ እንደዚህ ታይ ይመቸው ተበላ ነው ግን አታሳይ አሁን ነው ተበላ ነው ምንድነው የሚመስለው ምናምን ብሎ ሲያጣጥል አይታችኋል ልጁ ግን ተበላ ነው አሁን አንቺ ምርጫማ ካለ ለዚህ አይሆን ብቻ ግን ለኮ እንዴ እኔ ፖሊስ መጣ ለምንድን ነው በቃ ይናፍቅሽኛል እንዴ ማለት እና ምንድን ትንሽ ላናድብኝ ለምን ታናጭ ትንሽ ለምን ታምናድድ አይበቃ ላናድድ ሳይሆን እንዴት ነው ቤተሰቦች ልጅ ይተናል በማይ በዚህ ነው በቃ ነው ባለው ታይፕሽ ሊሆን አይችልም ሱሰኛን ሲጀምር ንቅሳት ያለው ልጅ ጉሩን ተቀብቷል አገኘውኝና ድንገት ዋንስ ነው ሳሳገኝ ፕሮፋይል ማች ለማድረግ ይበለው ሰጉር ቤት ነው እንዳገኘሽ ወይኔ እሺ ለማንኛውም ግን ዛሬ ያው ከቤተሰቦች ጋር ትንሽ ቤተሰቦችንም ናናቸው ብዬ ነው እና ለኤቪ እንገዛ ስለኔት ስለሆነ ከቤተሰቦች ጋር ረጅም ቆይታ እንድናደርግ ስለፈለኩኝ ነው ይሄን ያደረኩትና ይቀርበልና አታርፊም እኮ እንጂ ለዛ እኮ ነው ይቅርታ በየቀኑ የደበርሽ ለምንች ጸጉርን ላስተካክል ባለ ጸጉር ሙያንሽ ያስቻለኝ አይ ጸጉር የሚለካሷል አሁንም ማርያም ከነ ኮና ለምን እኔ እንጃለሁ እንትን ነው ማለት አገር ቆራጭ ነው ለካፍልከም ምን እንጃለሁ ጸጉር ስትቆረጥማ ባለሙያ ነው ራሴ እያየሁት እንጂ ኖርማሊ እንደዚህ ማስተካከል ምናምን እንደዚህ የሆነ ነገር ለማራገፍ እንደዚህ ከታች ሻሲሜን ጸጉርን አይቻልም ማርያም አትወድም ጭራሽ ከፈለሽ ማታ ምናምን ማሳጅ ማድረግ ቤተሰቦች ለነበረን ቆይታ እናመሰግናለን። በቀጣይ በቆንጆ ቪዲዮ እንመጣለን። ለኤቪ ስጦታውን ልንገዛለን ነው። አትንካኝ፣ እኔም አልወድም ፀጉሬ ሲነካ። ያንቺ እኮ የሰው ፀጉር እኮ ነው፣ የራስሽ ፀጉር ቢሆን እሺ ማለት አንዴ ሰው እና የራሴ እንዴ ለምን? ለማንኛውም ግን ቀጣይ እንመጣለን። ሚስቶች ለኤቪ ጊፍት ለመግዛት ልንሄድ ነው። እስካሁን አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ድረስ ተንታችኋል። ያልጽኑ ፍቅርሽ ጀገኖ ኃይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል።
ኃያል ጽኑ ፍቅርሽ ግን ውሃ ይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል ጫዋችነት ፈገግታ የጠፍቶ ባይተዋርነት ትካዜ በዝቶ ልቤን ከፍቅሬ ጋር እኔው ልኬለሽ ትዝታን አማጥኮልሽ ኃያል ጽኑ ፍቅርሽ ጀግኖ ኃይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል ኃያል ጽኑ ፍቅርሽ ግን ውሃ ይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል ጫዋችነት ፈገግታ የጠፍቶ ባይተዋርነት ትካዜ በዝቶ ልቤን ከፍቅሬ ጋር እኔው ልኬለሽ ትዝታን አማጥኮልሽ